ናችሁ ወይ? ቪሎግ 2 ፀጉሬን የመንከባከቡ ሩትን ተጀምሯል። ዛሬ ቫይታሚን ኢ ገዝቻለሁ። ፊቴም እንዲች አምሮባታል። ምንም ፊልተር የለውም። ፀጉሬንም እንደ አቅሟ እያበጠርኳት፣ ግንባሬንም በዛው እያየው ነው ስንት ሜትር ደረሰ እያልኩኝ። እንደምታዩት የሮዝመሪው ቅባት በጣም ተስማምቶኛል። አሁን ልወጣ ስለሆነ ለልጄ ክትትል ስላለው ተመልሼ መጥቼ የቀረውን ቪዲዮ ጨርስላችኋለሁ። ሁለት ቦታ ሰርቻት እንዴ ፀጉሬ ወዝ ራሱ አመጣ። የእውነት የረዘመ መሰለኝ። እናንተ ምን ይመስላችኋል? እስቲ በኮመንት ያላችሁን ሀሳብ ግለጹልኝ። እውነት ለመናገር የሮዝመሪው ቅባት የእውነት በጣም ተመችቶኝ ብቻም አይደለም፣ በጣም ሰርፕራይዝ አድርጎኛል። እንዲህ ግንባሬ ነው የምቀባው። ያው ያቆጠቆጡ ፀጉሮች ሁላ መጣ እያሉ ነው። እንግዲህ እንኳን ደስ አላችሁ። የእናንተ ምን ደረሰ? እንግዲህ አብራችሁን ቆዩ። ቪዲዮውን እንደምትወዱት ተስፋ አድርጋለሁ። ሌትስ ጎ። እሺ ጋይስ እንዴት ናችሁ? በድጋሚ ተመልሰናል። እንኳን ወደ እኔ ቻናል በሰላም መጣችሁ። እንግዲህ ቀደም ባለው ቪዲዮ ፀጉሬ ጅማሬው እንዴት እንደሆነ አሳይቻችኋለሁ። ቀደም ባለው ቪዲዮ ሮዝመሪ፣ ቅርንፉድና ኦሊቭ ኦይል ባዘጋጀሁት ቅባት ነበረ። የእውነት በጣም የሚገርም እንትን ሰጥቶኛል። ትንሽ እንቅልፍ ብሎኛል። ይህ አፍንጫዬ ነገር እንግዲህ መነፋነፉ እንደቀጠለ ነው። እንግዲህ ያለን ተልባ ነው። ተልባና ውሃ ነው። በጣም ሲምፕል የሆነ ኢንግሬዲየንት ነው። ለፀጉር በጣም ቆንጆ ነው የሚባል ነገር አይቻለሁ። አብራችሁን ቆዩ። እሱንም የማደርግበትን አንዳንድ ነገሮች የማደርግበትን እነዚህ እቃዎች ገዝቻለሁ ከአማዞን ላይ። እዚህኛው ላይ ባለፈው የተረፈኝን የሮዝመሪ እንትን አድርጌ ነበረ፣ ዘይት አድርጌ ነበር። አያችሁት? ጨረስኩት። ግማሽ ነበር ጨረስኩት። ዳት ሚንስ 1 ዊክ፣ አንድ ሳምንት ማለት ነው። እስከዚህ ድረስ ተርፋ ነበረ። ከዛኛው ያኛውን ስሞላ ግማሹም ማለት ነው። የሚገርማችሁ ጨረስኩት። ባይበቅል ነው የሚገርም ማለት እና እነዚህ 3 ማስቀመጫዎች ገዝቻለሁ። ዛሬ ሁለቱን እጠቀማለሁ። ሌሎችም እንደ አስፈላጊነታቸው እጠቀማቸዋለሁ። ግን በጣም ቆንጆች ናቸው። በውሃ በዘይት ሞክሬያቸዋለሁ። እንደፈለጋችሁት ሳይዝ ነው ስፕሬይ የሚያደርገው። በጣም ቆንጆ ነው። አማዞን ላይ ነው የገዛሁት። ላይክ 6 ዩሮ። ይሄ ደግሞ ምርጥ፣ በእውነት ይሄ ደግሞ ምርጥ ነው። በጣም ቆንጆ ነው። እንደዚህ እንደውም ያካሉላ በእውነት እንደዚህ ያደረኩኝ ውስጡን ስቀባ የእውነት በደንብ ነው ውስጥ ድረስ የሚሄደው። ልነግራችሁ አልችልም። በጣም ይመቻል። እንደ አስፈላጊነቱ ነው የሚሰጠው። ያው ፕረስ ባደረጋችሁበት ልክ ነው የሚሰጠው እና ይሄንንም ግዙ። እቺም ላይክ 3 ፍሬ 6 ዩሮ ሷል ተንተክትኳል። ከዛ ቀዘቀዝኩትኝና በኋላ ላይ ደግሞ እንደዚች አድርጌ ይሄ ከረጢት ነው የሚባለው፣ ማጥለያ ከረጢት፣ በሱ ውስጥ ካቀዘቀዝኩ በኋላ ነው እንግዲህ የማጠለው ማለት ነው። በደንብ ኩልል ያለ ሆኖ ነው ጥልል ያለው። በጣም አሪፍ ነበረ። እንደ ጄል ነው በቃ። እና ይሄንን የተረፈውን ደግሞ አስቀመጥኩት ማለት ነው። በንጹህ እቃ ውስጥ እንደዚህ ግልብጥ አድርገን ማስቀመጥ እንችላለን። ከዛ ትንሽ አድርገን ለ2 ጊዜ ለ3 ጊዜ መጠቀም እንችላለን፣ ፍሪጅ ውስጥ እያደረግን ማለት ነው። ከዛ የሮዝመሪ ቅባቴን ጠባረኩባት። ማትቀርናት በቃ የማንኛውም ነገር ውስጥ አይቀርም። በቃ ይሄ የሮዝመሪ ቅባት ምርጥ የእውነት በጣም ምርጥ። በቃ በጣም ነው የወደድኩት ይሄንን የሮዝመሪ ቅባት። ሰርፕራይዝ ነው የምትሆኑት። ቅባቴን ካደረግኩኝ በኋላ እደባልቀዋለሁ። ከዛ በኋላ ወደ ፍሪጅ ማለት ነው። በተረፈው ባጠለልኩት ተልባ ፍሬ ደግሞ በሚቀጥለው ቪዲዮ እንደዚች አድርጌ ሰርቻታለሁ። በጣም የሚደንቅ ውጤት ነው። በተረፈ የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ባይ